ስንፍናችሁን ኮንፊደንሳችሁን እና ወደፊት መድረስ የምትፈልጉበት ቦታ መድረስ የምትፈልጉ ሰዎች ከሆናችሁ ይሄ ቪዲዮ ለእናንተ ይሆናል። ጀስት ይህን ቪዲዮ የምሰራላችሁ ዶርም ውስጥ ማንም የለም እና ከዚህ በፊት በሾርት መልክ ሰርች የላችሁ ነበረ ዘ 5 ሰከንድ ሩል ብዬ እና አብዛኞቻችሁ ተረድታችሁታል። ግን አክሽን እየወሰዳችሁ ነው አይደለም የሚለውን ነገር ማወቅ ስለምፈልግ ወይም በደንብ ዲፕ ዳውን ይህንን ሩል ህይወታችሁ ላይ ብተገብሩት ብዙ የምትቀይሩባቸው ነገሮች ስላሉ ብሰራላችሁ እያስቤ ነውና መስራትም አለብኝ። ይጠቅማችኋልም፣ አክሽንን ትወስዳላችሁ። ስለዚህ የዛሬው ቪዲዮ የሚሆነው ስለ 5 ሰከንድ ሩል ይሆናል። ወይም ህይወታችሁ ላይ እንዴት 5 ሰከንድ ሩልን በመጠቀም ኮንፊደንሳችሁን፣ ስንፍናችሁን እና ሌሎች ህይወታችሁ ላይ የሚያስፈልጓችሁ ነገሮች ላይ መጠቀም እንደምችሉና ለውጥ እንዴት እንደምታመጡ ስቴፕ ባይ ስቴፕ ጀስት ራው ቪዲዮ ምንም ብዙ ከታውት የሌለው ከዚህ በፊት ባለፈው ስለ ሰልፍ ኢምፕሩቭመንት ጆርኒ እንደሰራሁላችሁ አይነት ቪዲዮ ነው የሚሆነው። ይርዘም አላውቅም፣ ግን ጀስት ተከታተሉ ዝም ብላችሁ። ዘ 5 ሰከንድ ሩል የሚለው ህግ የመጣው ወይም ያወቁት አንድ የተጻፈ መጽሐፍ አለ። ዘ 5 ሰከንድ ሩል የሚል መጽሐፍ አላነበብኩትም። ያንን መጽሐፍ አላነበብኩትም፣ ግን ያንን አይዲያ አውቀዋለሁ ምን እንደሆነ። ከዚህ በፊት አንድ ቴሌግራም ቻናል ላይ ጀስት የሆነ ቀን ስክሮል እያደረግኩኝ እየተከታተልኩኝ አንዲት ሴት ነበረች። አይ ቲንክ የመጽሐፉ ደራሲ ሴት ወንድ አላውቅም፣ ግን ታሪኩ የሆነ ሰው ነበረ፣ በጣም ሰነፍ የሆነ ሰው፣ ቤተሰብ ያለው ልጆች ያሉት እና እነዛን ልጆቹን ቤተሰቦቹን ማስተማር የሚፈልግ ግን በዛ ሰዓት በጣም ተስፋ የቆረጠ ሰው ነው። ህይወቱ ላይ ምን ማድረግ እንዳለበት አያውቅም። ይተኛል፣ ይነሳል። አለ አይደል የሆነ አሁን ሀያዎቹ ላይ ያለን ሰዎች የምንኖረው ላይ ዝም ብሎ ተነስቶ መነሳት፣ ከዘይትንም እንግዲህ አናውቅም፣ ዝም ብለን እናሳልፋለን፣ ስክሮል እናደርጋለን፣ ጀንክ ፉድ እንበላለን፣ ስፖርት አንሰራ። እንደዚህ አይነት ህይወት ውስጥ ያለ ሰው አለና ለምን ይህንን ነገር መቀየር አልችልም ብሎ ያስብና ጀስት ለመቀየር ይሞክራል። ለሱ ያለው መፍትሄ ዝም ብሎ አክሽን መውሰድ ነው። በቃ ህይወቱ ላይ ያሉትን ነገሮች ለማሻሻል አክሽን መውሰድ አለበት አይደል? ያ ሰው ሁላችንም ዝም ብለን ተቀምጠን ምንም ለውጥ አላመጣንም ብለን ራሳችንን ከመውቀሳችን በፊት ነገ መሆን የምፈልገውን ሰው ለመሆን ምን አይነት አክሽን እየወሰድኩ ነው የሚለው ነገር በጣም ወሳኝ፣ በጣም ትልቁ ትኩረት መስጠት አለባቸው ይህንን ነገር። ከዚያ ያ ሰው አክሽን መውሰድ ይጀምራል። ጀስት መቀየር የሚፈልጋቸው ነገሮች ላይ አክሽን የወሰደው 5 ሰከንድ በመቁጠር ነበር። ጀስት 5 4 3 2 1 አለና የመጀመሪያው ቀን ላይ ቶሎ ብሎ ከተኛበት ወይም ዶክቆ ከሚውልበት አልጋ ነው ይነሳል ሰው። ከዛ ምን ማድረግ እንዳለበት አያውቅም፣ ግን እንደ በፊቱ ተኝቶ አይውልም። ከዛ ቀስ እያለ አክሽኖችን መውሰድ ጀመረ። በቃ ዛሬ ስራ ካለበት ስራ ለመስራት ቶሎ ብሎ 5 ሰከንድ ነው የሚቆጥረው። ከዛ አክሽኑን ይወስዳል። ዛሬ ጂም መግባት እየፈለገ ግን አይምሯችሁ ያስባል፣ አክሽኑን አትወስዱም ማለት። ስለዚህ 5 ሰከንድ ትቆጥራላችሁ። ኮንሴፕቱ የገባችሁ ይመስለኛል። የሆነ ነገር ላይ ኮንፊደንስ ሳይሰማችሁ ወይም ስንፍና ሲሰማችሁ ቶሎ ብላችሁ 5 ሰከንድ ትቆጥሩና ፊዚካላችሁን ጫና ውስጥ ትከታላችሁ። የሰው አይምሮ ምን ይወዳል መሰላችሁ? አይምሯችንና ሰውነታችን በጣም ኮምፎርት እንወዳለን። እኛ ሰዎች የምንባል ሰዎች ኮምፎርት በጣም የሚያስደስተን ነገር ነው። ተመችቶን ብንውል፣ ተኝተን ብንውል፣ ስክሮል እያደረግን ብንውል፣ ዶፓሚናችንን ዝም ብለን ሂት እያደረግን ብንውል በጣም ደስተኛ የምንሆን አይነት ፍጥሮች ነን። ግን ያ ነገር የትም አያደርሰን። አብዛኛው ደስተኛ ለመሆን የሚሞክር ሰው፣ ኦቨር ደስታ ውስጥ የሚገባ ሰው በዛው ልክ ራሱን እየጎዳ ነው የሚመጣው። እኔ ቀን ሙሉ ቲክቶክ ስክሮል ባረግ ደስተኛ የሚያደርግም ቢሆን ግን ህይወቴ ላይ አንድም አመጣው ለት የለው አይደለ? ስለዚህ አይምሯችሁን፣ ሰውነታችሁን ከኮምፎርት ዞን ማውጣት አለባችሁ። ደስታ ጠቃሚ ነገር ነው፣ ይጠቅመኛል፣ ግን ልክ አለ። በተለይ ደግሞ አሁን እኛ እድሜያችን 20 18 21 ምናምን በቃ እዚህ እድሜ ሬንጅ ውስጥ ያለን ሰዎች ኤርሊ 20 እና 10 ቤቶቹ ያለን ሰዎች ብዙ ነገሮችን ኤክስፒሪየንስ የምናደርግበት ሰዓት ላይ ነው። ብዙ ኤክስፒሪየንስ ማድረግ የምንፈልጋቸው ነገሮች አሉ። ብዙ ማሳለፍ የምንፈልጋቸው ነገሮች አሉ። የስ ይሄ እድሜያችን ኤክስፒሪየንስ ማድረግ እድሜ ነው እንጂ በ40 እና በ30 እድሜ የምታደርገውን ያህል አሁን ላይ አታደርግም። ነገሮችን ኤክስፒሪየንስ እያደረግ ነው የምታሳልፈው። ሪሌሽንሺፕ ላይ፣ ስፖርት ላይ፣ ከጓደኞች ጋር ምናምን ብዙ ጊዜ ይሄ እድሜ ልምድ የምትወስድበት ሰዓት ነው። ልምድ የምንወስድበት እድሜ ላይ ነን እና ደስተኛ መሆን
አይከለከልም። በዚህ እድሜ ደስተኛ መሆን አስፈላጊ ነው። ግን ይሄ ደስተኛ የሚያደርጓችሁ ነገር እናንተን ሰነፍ ሊያደርግ የሚገባ ነገር አለ። ከጓደኞች ጋር hangout ማድረግ፣ ሴቶችን ማውራት፣ ይሄ ነው ኤክስፒሪየንስ የሚባለው። እነዚህ ናቸው ኤክስፒሪየንስ። ጂም መግባት፣ መጽሐፎችን ማንበብ፣ ትሪፕ ምናምን መውጣት፣ ጉዞ፣ እነዚህ ህይወታችሁ ላይ ደስታን ያመጣሉ። አዳዲስ ነገሮች እንድታውቁ ያግዟችኋል። ኮንፊደንሳችሁ ይጨምራል። በዛው ራሳችሁን ቢውል የምታደርጉባቸው ነገር ናቸው። መቃም፣ ሴጋ መምታት፣ ሌሎች ባዕድ ቤቶች አሉ አይደል? እነዚህም ኤክስፒሪየንስ ናቸው። ግን እነዚህ ኤክስፒሪየንሶች ደስታ እያመጡልን የሚገሉን ኤክስፒሪየንሶች ናቸው። እነዚህን ኤክስፒሪየንሶች ሰው በስተት እነዛን ነገር ያደርግ ይሆናል። ግን ወደ አዲክሽን ተቀይሮ የሚደጋግመው ነገር ከሆነ በህይወቱ የሰራው ትልቁ ስህተት ያ ሰው ነው። ከዚህ በፊት ነግሬያችኋለሁ። ወንድ ልጅ ወንድነቱን የሚያጣው ሴጋ ጀምሮ ማቆም ያቃተው ቀን። የመሬን ነው ብላችሁ ወንድ ልጅ ወንድነቱን የሚያጣው ሴጋ የሚመጣ ነገር ከሆነ አሁን አንተ ወንድነትን እያጣ ከሆነ ጀስት 5 ሰከንድ ሩልን ተጠቀም። ህይወት ላይ ብዙ አክሽን እንድትወስድ፣ ራስን ኮንትሮል እንድታደረግ፣ ፕሮካስቲኔሽን እንድታጠፍ ያግዛል። እንዴት ነው የምታደረገውን? ለምሳሌ ባዕድ ሀቢት ካለብን አይምሮክ ያንን ነገር ሲያስብ ጀስት 5 ሰከንድ ቁጠር እና ያን ነገር ማድረግ እንደሌለብህ መወሰን ነው። ተማሪ ኮንክ ማንበብ ካለብህ ከእንቅልፍ ተነስተ እያግረመረምክ እኮ 5 ሰከንድ ቁጠርና ተስፈንጥረ ካልጋ ላይ መነሳቱ። ተስፈንጥረ ፑሻፕ መስራት ካለብህ ፑሻፕ መስራት ነው። አይ ዛሬ ጂም አልስራ ምናምን ደክሞኛል ኖ። ያ መሆን የምትፈልገው ሰው ቆሞ እየጠበቀ ነው። ስለዚህ ያንን ሰው መሆን የምትፈልግ ነገር ከሆነ ቢደክም ቢደብር ደስ ባይልም ጂም መግባት አለ። ጀስት 5 ሰከንድ ቁጠርና አክሽን መውሰድ አለቀ። እንደዚህ ነው የምፈልገውን ሰው የምትሆን። እንደዚህ አይነት አክሽኖችን ስትወስድ፣ አክተር ስትሆን፣ ፊልም ላይ አክተር የምንላቸው ሰዎች አሉ አይደል? ኢንተርቴን ያደርጋሉ፣ የሚወዷቸው ሰዎች አሉ፣ የሚፈልጉት ሰውነት አላቸው፣ ሪስፖንሲቢሊቲ ለመውሰድ ምንም አይፈሩ። አንተ ግን የራስን ህይወት ሪስፖንሲብል ሆነ እየወሰድክ ነው አይደለም። ቤተሰብ ላይ ነው የምታማርረው። አይኖረዳሉ። የእድሜ በጣም አስቸጋሪ እድሜ ላይ ነን ያለ ነው። አንተ በምትጨነቀው ልክ እኔም እጨነቃለሁ። እንዴት ህይወቴን ልቀይር፣ ስለ ሪሌሽንሺፕ፣ ፋሚሊ፣ ጓደኞች፣ እንዴት ብር ልስራ። በዚህ ሰዓት ስለ አካዳሚክ ምናምን በቃ ማንጨነቅበት ነገር የለም። በተለይ የርሊትዌን ይለን ሁላችንም በጭንቀት የምናሳልፍበት እድሜ ላይ ግን አክሽን ካልወሰድን በመጨነቅ ብቻ ምንም የምናመጣው ነገር የለም። ራሴን ለመቀየር ቁጭ ብዬ ባሰብኩ ቁጥር ምንም ማመጣው ለውጥ የለም አክሽን ካልወሰድኩኝ። አክሽን እንድትወስድ ደግሞ የሚያግዘ ዘ 5 ሰከንድ ሩል ነው። አክሽንን ለመውሰድ እያሰብክ ስንፍና ሲሰማ 5 ሰከንድ ቁጠር፣ ቶሎ ብለህ አክሽን ውሰድ። ኮንፊደንስን ደግሞ የምታሻሽልበት ነገር ልንገርህ በዚሁ 5 ሰከንድ። ቅድም ስለ ፕሮካስቲኔሽን ነው አይደል ያወራነው? የሆነ ነገር ማድረግ እየፈለግ ሳትፈልግ ስትቀር 5 ሰከንድ ቁጠርና ጀስት ትተከሳለህ፣ ትነሳለህ። አላርም ሞልተህ ለመንሳት እያንገራገርክ ከሆነ 5 ሰከንድ ቁጠርና በዛ 5 ሰከንድ ውስጥ አክሽን ለመውሰድ ሞክር። የዛን አይምሮ ኮምፎርት እንዳይሰማው ስለሚያደርግ ያን ነገር ስደጋግምበት ምቾትን እየቆመ እየጠላ ያንተ መገለጫ ዲሲፕሊን እየሆነ ይመጣል። ኮንፊደንስ ላይ ደግሞ ብዙ ጊዜ ኮንፊደንስን የማወዳድረው ኢትዮጵያ ላይ አብዛኛው ሰው ኮንፊደንስን የሚያወዳድረው ከሴቶች ጋር ነው። ሴቶችን ማውራት የቻለ ወንድ ኮንፊደንስ አለው ተብሎ ይታሰባል። ግን በእኔ አስተሳሰብ ያ ልክ ነው። ኮንፊደንስ ሴቶች ጋር ሊለካ ይችላል። ግን ሞር ኮንፊደንሳችሁ ነገሮች ላይ ባላችሁ ኤክስፒሪየንስ። ሁሉም ሰው የየራሱ ኮንፊደንት የሆነበት ቦታ አሉ። እኔ ብዙ ጊዜ ሴቶችን ማወራ ነገር ከሆነ ሴቶች ጋር ኮንፊደንት ሆናለሁ። እኔ ብዙ ጊዜ ጂም ገባ ከሆነ ጂም ላይ ኮንፊደንት ሆናለሁ። ብዙ ጊዜ ራሴ ላይ የምሰራ ከሆነ በራሴ በጣም ኮንፊደንት ሆናለሁ። ብዙ ጊዜ ትምህርቴ ላይ የሚጨነቅ ሰው ከሆንኩኝ ትምህርቴ ላይ በጣም ኮንፊደንት ሆናለሁ። ስለዚህ የሆነ ነገር ላይ ኤክስፒሪየንስ ካላችሁ ኮንፊደንስ አላችሁ ማለት ነው አይደለ? ስለዚህ ያንን ደግሞ ኤክስፒሪየንስ የምታመጡት ራሳችሁን አክሽን እንዲወስድ በማድረግ እዛ ነገር ላይ ኤክስፒሪየንስ እንዲኖራችሁ ማድረግ። አብዛኛው ሰው አሁን ሴጋ የጨረሰ ሰው ነው ያለው፣ ሰውነቱ የተመጠጠ ሰው ነው ያለው በሴጋ ምክንያት። ስለዚህ ይህን ነገር ምን አመጣበት? ሴቶችን መጥላት የሚል ማይንድ ሴት። አንድ ቀን በደንብ እንደዚህ አይነት ቪዲዮ እሰራለሁ። አሁን አብዛኛው ወንድ ምን አይነት ወንድ እየተፈጠረ መሰላችሁ? ኢትዮጵያ ሴት ጠል የሆነ ወንድ። ሴትን የሚጣለው ለምን መሰላችሁ? ተናግሮ አሳምኖ ጀንጅኖ የራሱን ማድረግ ስለማይችል። አንተ ሴትን ልጅ ተናግረ አሳምነ የራስን ማድረግ ስለማችል አይምሮ ላይ ምን ትፈጥራለህ? ሲግማ ማይንድ ሴት የሚባል ነገር አለ።
የሆነ አምሲግማ ምናምን ነገር በቃ ሴቶች አይመቹኝ። መጀመሪያ ዓላማ አለኝ፣ እሱን ሳሳካ ነው የምፈልገው ቦታ የምደርሰው። ከዛ የተወሰነ ፎሬክስ ምናምን ፕሮፋይል ላይ ያደርጋል። እስቲ ቆይ ቆም ብለህ አስበው። እግዚአብሔር በጣም ነው የሚያስበው፣ በጣም ነው የሚገርመው። እና እንደዚህ አይነት ሰዎች የትም አይደርሱ። በቃ ፍርሃታቸውን መጋፈጥ ስለማይችሉ ብዙ ኤክስኪውዝ የሚፈጥሩ አይነት ሰዎች ናቸው እንደዚህ አይነት ሰዎች። ይህን ነገር ማድረግ አይችሉም። ሴቶችን ይፈራሉ፣ ኮንፊደንስ የላቸውም። ከዛ ለዛ ነገር ኮምፎርት ዞን ይፈልጋሉ፣ ፕሮፋይል ያደርጋሉ። ሴቶች አንወድም። እንደዚህ አይነት ማንነት ይሰጣቸዋል ሴት ጋር መምጣታችሁ። ስለዚህ ያ ማይንድ ሴት ጥሩ አይደለም። በቃ እንደ ፈጣሪ ህይወታችን ላይ ሴቶች እንደሚያስፈልጉ ተናግሮናል። እዚህም እዛም እንድትል አይደለም። የራስህ የኔ የምትላትን ሴት ካገኘ ከእሷ ጋር ዴት ማድረግ፣ ማውራት፣ አፕሮች ማድረግ ተፈጥሮ ሊሆን ይገባል። ከዛ ባለፈ ደግሞ ሴቶችን ጓደኞች የማድረግ ልምድ ቢውል አድርግ። ብዙ ጊዜ ከሴቶች ጋር አሪፍ ቢሄቪየር ሲኖር፣ ልምድ ሲኖር፣ ማውራት ስትችል ምንም ቦታ ላይ የምትፈራበት ምክንያት አይኖርም ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሴቶች ጋር ስታወራ እንዳልኩ አስፈላጊ ነገሮች ናቸው፣ እነሱን ማውራት አለብህ። በዛ ነገር ላይ ኮንፊደንስ ሊኖር ይገባል። ያን ነገር ቢውል ለምታደርገው አክሽን በመውሰዱ። ስለዚህ እንዴት ነው አክሽን የምትወስደው? አሁንም ወደ ምን ቶፒክ ያመጣናል? ዘ 5 ሰከንድ ሩል ወደሚለው ቶፒክ ያመጣናል ማለት ነው። ስለዚህ እንዴት ነው አክሽን የምትወስደው? የሆነች ቆንጅዬ ልጅ ፊት ለፊት እየመጣች ሊሆን ይችላል፣ ወይ አንተ ስሜት ያለ ክረሽ ልትሆን ትችላለች፣ የክፍል ልጅ ልትሆን ትችላለች። አይምሮክ ላይ ሁሌ ባወራት፣ ስልኳን ብቀበል፣ ብጀነጅናት፣ ባሳምናት ምትላት አይነት ሴት አለች አይደለም? የሀሳብ ሲመጣ ምን ታደርጋለህ? እንዳልኩ 5 ሰከንድ ትቆጥራለህ። 5 ሰከንድ የምትቆጥረው ልትጠላ ዝም ልትላት አለ፣ አክሽን ወስደህ ልታወራት ነው። ስለዚህ ራስህን አዘጋጅ። 5 ቁጥር 5 4 3 2 1 ብለህ ጀስት ሹት ታደርጋለህ። ትሄዳለህ፣ ታወራታለህ፣ ኢግኖር ትደረጋለህ፣ ትሰደባለህ፣ ይሳቅብሃል፣ በለስ ከቀና ስልክ ይሰጣል። ጀስት አለቀ። ምንም ነገር የለም። እኔ ስለአንተ አላቅም ላይ ይችላለሁ። ስትመጣ ስቅብሃለሁ። ህይወት ላይ ምንም ማመጣው ለውጥ አይኖርም። ወይ ጓደኛ ሊያደንቅ ይችላል፣ ሊስቅብ ይችላል። እነዚህ ኤክስፒሪየንሶች ናቸው አንተን ጠንካራ አድርገው መሆን የምትፈልገውን ወንድ የሚያደርጉ። ነገሮችን ቀለል አድርገህ ማየት አለ። ብዙ ማግኘት የምትፈልገውን ነገር ለማግኘት መክፈል ያለበት መስዋዕትነት ይኖራል። ስለዚህ ይህን ደግሞ በኤክስፒሪየንስ ነው ቢውል የምታደርገው፣ በማውራት ራስን በመድፈር ራስን በማስደንገጥ። አስደንግጠው እስኪ የሆነች ምፈልጋለች ስትመጣ ፊት ለፊት ዝም በለው። ምን እንደምታወራ ባታውቅ ራሱ ስሟን ራሱ ጠይቃት። ወይ የሆነ ሰውነቷ ላይ ያየው የተመቸ ፀጉሯ፣ ከለሯ፣ ከንፈሯ፣ ፈገግቷ የሆነ ደስ የሚል ነገር ይኖራል። ያን ነገር ንገራት። የዛኔ አይምሮክ ምን እያለ ይመጣል? እዛ ነገር ላይ ኤክስፒሪየንስ ስለሚኖር ወይም ያን ነገር እንደማትፈራ ስላሳየኸው ሴቶችን የመፍራት ሀቢት ይጠፋል። ጭራሽ ከነ ይጠፋል። በጣም ሴቶችን አፕሮች ማድረግ የምትፈራ ነገር ከሆነ በቃ ጀስት 5 ሰከንድ ቁጥር ሄዳ አውራት። አይምሮክ ያን ነገር ሲለምደው መፍራት እያቆምኩ ትመጣለህ ማለት ነው። ስለዚህ የ5 ሰከንድ ሩል አይምሮችን ያሰበውን እና የፈራውን ነገር በማስደንገጥ እነዛን ነገሮች ማድረግ አክሽን መውሰድ ነው ማለት ነው። አይ ቲንክ አሁን በጣም የተረዳኝ ይመስለኛል። ከዛ ደግሞ ሄደ ተመራጭ እንድትሆን የሚያደርጉ ነገሮች ይኖራሉ። አሁን ሴቶች ጋር ሄደ እንዳልኩ ደፍረ ስላወራ የምትፈልጋትን ሴት ታገኛለህ ማለት አይደለም። ኤክስፒሪየንስ አግኝተህ ፍርሃትን ታስወግዳለህ ነው። የምትፈልጋትን ሴት ደግሞ ለማግኘት ከዚህ በፊት ብዙ የሰሯቸው ቪዲዮዎች አሉ። ተጫዋች መሆን አለብህ፣ ሰውነትህ ማማር አለበት፣ አላማ ሊኖር ይገባል። እነዚህ ስታልፍ ደግሞ እሷን ነፃነት ሊሰጥ የሚችል ብር መስራት አለብህ። እነዚህ ነገሮች ሲደራረቡ ናቸው አንተ የምትፈልገውን አይነት ሴት ማግኘት የምትችለው። ስለዚህ ይህ ነገር እንዲፈጠር እነዚህን አሁን ያልኩህን ነገሮች ቢውል ማድረግ አለብህ። ወንድ የሚያስብሉ ነገሮች እነዚህ ናቸው እና ያ የምትፈልገውን ወንድ የምትሆነው እንዳልኩ ራስን ቢውል ስታደርግ እነዛ ነገሮች ወንድ ያስብለዋል። ሰውነት፣ ቢሄቪየር፣ ኢሞሽኑን ኮንትሮል ማድረግ፣ ኃላፊነት መውሰድ አንተን ወንድ ያስብላል። ይበልጥ ግን ቴስቴስትሮንን መጠበቅ አለብህ። አንድን ወንድ የሚያስብለው ቴስቴስትሮን ነው። ቴስቴስትሮን የሚገሉ ነገሮች እነ ፖርን፣ ሴጋ፣ እንቅልፍ አለመተኛት፣ ረጅም ሰዓት ስክሮል ማድረግ፣ የማይሆኑ
የሴታ ሴት ምግቦችን መብላት፣ ውሃ ለመጠጣት፣ እነዚህ ናቸው ቴስቴስትሮን የሚገሉት። የሚጨምሩት ደግሞ በቂ እንቅልፍ መተኛት፣ ቴስቴስትሮን የሚጨምሩ ምግቦችን በመመገብ፣ ስፖርት እንደ ውሻ እንደ አህያ ቀጥቅጦ በመስራት። አንዳንድ ሰዎች አይተህ ታውቃለህ? እስኪ ምን አይነት ስፖርት ነው የምትወደው አንተ? ይህ ዝም ብሎ ቁጭ ብሎ የሚሰራ ስፖርት ወይስ ትግል የሚበዛበት ስፖርት ላይክ ቦክሲንግ፣ ኤምኤምኤ፣ ኳስ፣ እንደዚህ አይነት ነገሮች የሚወዱ ሰዎች ቴስቴስትሮናቸው ከፍተኛ የሆኑ ሰዎች ናቸው። በቃ ቴስቴስትሮን ከፍተኛ ሲሆን የወንድነት ኃይል እንደዛ ነው። ተስፋ የምትቆርጥ አይደለም። በጣም አግሬሲቭ ወንድ ነው የምትሆነውና እስቲ ራስን ጀጅ አድርገው። ምን አይነት ስፖርት የምትወድ ሰሆነ፣ ምን አይነት ማንነት ያለ ሰው ነው፣ ቢሄቪየር ምን አይነት ነው፣ ወደ ሴቶች ያላል ወደ ወንዶች በፊት ምን አይነት ወንድ ነበር፣ ፈሪ ነው ደፋር። ይሄ ነገር እንዲመጣ የሚያደርገው ሁለቱ ልዩነት እንዲመጣ የሚያደርገው አንተ ያለ የቴስቴስትሮን ሌቭል እና መጠን። ያን ነገር እንዴት መቀየር ይችላል? ከዚህ በፊት ብዙ ቪዲዮዎች ሰርቼልሃለሁ። አሁን እንደነገርኩ ማስተካከል ያሉብህን ነገሮች ነግሬሃለሁ። እነዛን ነገር ስታስተካከል አሪፍ ቴስቴስትሮን ይኖራል። ቴስቴስትሮን ስትሆን አግሬሲቭም ስለምትሆን ኮንፊደንስም ይሻሻላል። ኮንፊደንስ ሲሻሻል ሴቶችን ማውራት ይችላል። ሴቶችን ስታወራ የምትፈልጋትን ሴት ታገኛለህ። የምትፈልጋትን ሴት ካገኘ ብዙ ዲስትራክት የሚያደርግ አይኖርም። አላማ ይኖራል። አላማን ማሳካት ትችላለህ። አላማን ስታሳካ ቤተሰቦችን ታስደስታለህ። ቤተሰብ ስታስደስት የራስህ ቤተሰብ ይኖራል። የራስህ ቤተሰብ ሲኖር አንተ ደስተኛ ትሆናለህ። ይህ ነው የላይፍ ፓዝ። አብዛኛው መኖር የሚፈልገው ሰው በዚህ ሌቭል ነው። ስለዚህ ትንሿን አክሽን ስትወስድ ህይወት ላይ ብዙ የምታመጣው ነገር ትኖራለች። እኔ በየቀኑ አንዳንድ ፐርሰንት ራሴ ኮንፊደንስ ላይ ብሰራ ወይም ፋይናንስ ላይ ብሰራ ራሴ በየቀኑ አንዳንድ ፐርሰንት ብሰራ በአንድ ዓመት ራሴ ላይ 30% መሻሻል አመጣለሁ። ከዚህ በፊት ነግሬሃለሁ ስለ አቶሚክ ሃቢትስ የሚለውን መጽሐፍ አንብበው ካላነበብኩ። ህይወት ላይ 37% በአንድ ዓመት መቀየር የምትችል ነገር ከሆነ ለራስ 2 እና 3 ዓመት ከሰጠ 100% የዛሬ 3 ዓመት የነበረ ማንነት አይኖርም። በቀን 1% ብቻ የተሻለ ነገር በማድረግ 1% ብቻ ለአንድ ሰዓትም እኮ ላይሆን ይችላል። ይህንን ነገር የምታደርገው 30 ደቂቃ ብቻ ሊሆን ይችላል። አስበው በየቀኑ ጂም ብገባ 1% ጂም ብቻ ብገባ የዛሬ 3 ዓመት 100% አሁን ያለኝ ሰውነት አይኖረኝም። በጣም የሚያምር ሰውነት ይኖረኛል። የዛሬ 3 ዓመት አክሽን በመውሰድ አሁን ላይ ያ ሰውነት ይኖረኛል። የሚገርም ሰውነት አለ። ያ ነገር የመጣው ራሴ ላይ 1% ማሻሻል ስላደረጉኝ። ከዛ በላይም ይሆናል ፑሽ ያደረግኩት፣ በታችም ሊሆን ይችላል። ግን ጀስት አክሽን ወስጃለሁ። ማማረር ሰው አይደለሁም። አብዛኛው ሰው ጂም ለመጀመር ብር የለኝም ለምን የሆም ኤክሰርሳይዝ አትሰራ? ከዛ ባለፈ ደግሞ ሌሎች ነገሮች አሉ አይደለም? ዩቲዩብ ለመጀመር፣ ኮንቴንት ክሬሽን ለመጀመር፣ ቲክቶክ ለመጀመር ፐርፌክሽኒዝም የምጠብቁ ሰዎች አላችሁ። ቴሌግራም ቻናሌ ላይ ከዚህ በፊት ቲክቶክ ስጀምር የነበረኝ ስቱዲዮ የነበረኝ ካሜራ ምን ይመስል እንደነበር ለቅቅ ያለው ጀስት ቼክ አድርጉት። አሁን በጣም ፋንሲ ነገር ኖሮኝ አይደለም፣ ግን የራሴ ስልክ አለኝ። ኤዲት ማድረግ ይችላሉ። ለምጃሉ ኤዲት በስነስርዓት ማውራት ይችላሉ። ፉሌን ጠብቄ ሰዎችን ሊድ ማድረግ ይችላሉ። ኮች ማድረግ ይችላሉ። የሆነ ሰው ሲሳሳት ኖ ልክ አይደለም ብዬ ማስተማር የምችል አይነት ሰው ሆኛለሁ። ያ በምድር የመጣው መጀመሪያ ላይ 1% ብቻ አክሽን መውሰድ ስለቻልኩኝ። ስለዚህ አክሽን ካልወሰድክ ደግሞ ህይወት ላይ ምንም ለውጥ የምታመጣው ነገር የለም። ቁጭ ብለህ በማማረርም የምትቀይረው ነገር አይኖርም። ቁጭ ብለህ በማመስገንም ሌላ ነገር አይጨመርልህም። እያመሰገንክ ግን አክሽን ውሰድ። ትንንሽ አክሽኖችን እዚህ ዓለም ላይ በጣም ስኬታማ የተባሉ ሰዎች ረጅም ሰዓት ሳይተኙ አድረው ምናምን ነገር አይደለም። እነዛን የሚወስዷቸውን አክሽኖች ዲሲፕሊን እንደሆነ ስላደረጉ ነው። እኔ ፐርፌክት ሆኜ አይደለም እኮ ይህንን ነገር የምመክርህ፣ ግን ይህ ነገር ስኬታማ ያደርጋል። ስለ ስኬታማ እንደምትሆን ካመንክና አክሽን ከወሰድክ ትችላለህ። እኔም በአንተ ሌቭል ላይ ያለው ሰው ነኝ። ሀያዎቹ እድሜን ሳክሪፋይስ አድርጌ 30 ላይ ስኬታማ ሆኜ መሆን የምፈልግ ሰው ነኝ አይደለም? ያ ነው ዓላማችን። ሰውነታችንን፣ ማይንድ ሴታችንን፣ ኮሚኒኬሽን ወይም ሪሌሽንሺፕ እና ፋይናንሳችንን ማሳደግ የምንፈልግ ሰዎች ነን እዚህ የተሰበሰቡ። እኔም ይህንን ነገር ገና ቢውል እያደረግኩ ያለው ፓዝ ውስጥ ያለው ሰው ነኝ። የተወሰኑ የጠቀሚ ነገሮች ሲኖር ለአንተ ሼር አደርጋለሁ። በዛ መንገድ ነው የምንቀጥለው እና እኔ እንደ ፐርፌክት ሰውኝ አትሁኝ። አርፍጄ የምነሳበት ቀን ሊኖር ይችላል። መጽሐፍ ማላነብበት ቀን ሊሆን ይችላል። ግን እነዛን ነገር ማድረግ እንዳለብኝ ስለማውቅ በቻልኩት አቅም ራሴን ፑሽ አደርጋለሁ። አንተም ያ ማንድ ሴት እንዲኖር ነው የምፈልገው። ህይወት ላይ ሁሌ ስኬታማ ለመሆን ሁሌ ፐርፌክት የለም። አንድ ሰው 2 ዓመት ሙሉ ራሱን ሳክሪፋይስ አድርጓል ሲል በየቀኑ 2 ዓመቱን ሙሉ ፐርፌክት ሆኖ አይደለም የሚያሳልፈው።
አይምሮ ወደታች ወደ ላይ ከፍ ዝቅ ያለባቸው መጥፎ ሞመንቶች ይኖራሉ። ግን እነዛን ነገር ደጋግማችሁ በማድረግ ነው የምታሻሽሉት። ስለዚህ ህይወታችሁ ላይ አክሽን መውሰድ የምትፈልጉ ሰዎች 5 ሰከንድ ሩልን ተጠቀሙ። የሆነ ነገር ማድረግ ስትፈልጉ 5 ቁጠሩ፣ አክሽኑን ውሰዱ። 5 ሰከንድ ቁጠሩ፣ አክሽኑን ውሰዱ። 5 ሰከንድ ቁጠሩ፣ አክሽኑን ውሰዱ። ህይወታችሁ ላይ ብዙ ለውጥ ታመጣላችሁ። የምትፈራው ሴት ካላችሁ 5 ሰከንድ ቁጠሩ፣ ሄዳችሁ አውራት። መቀየር የምትፈልገው ወይም መጀመር የምትፈልገው ስራ ካለ 5 ቁጥር ስራ። ጂም መግባት እየፈለግ ግን ከደበረ 5 ሰከንድ ቁጥር ሂድ። ኖ ማንበብ አለብኝ ከሆነ ከእንቅልፍ ተነሳ ሌሊት ከሆነ አላርምህን አጠፋ አይደለ አይምሮክ እንዳልተኛ 5 ሰከንድ ቁጥር ከአልጋ ላይ ተነስና አክሽንን ውሰድ። የዛኔ ብዙ ነገሮች እየተቀየሩ ይመጣሉ። የግድ ያንን መጽሐፍ ማንበብ አይጠበቅብም። ዘ 5 ሰከንድ ሩል ያው እኔ በቪዲዮ ማቆን ነገር ሼር አድርጌሃለሁ። ስለዚህ በደንብ እንድታቆም ፈልገው ነገር አክሽን ውሰድ ነው የሚለው። 5 ሰከንድ ቁጠርም አትቁጠርም ግን አክሽን መውሰድ አለብህ። አክሽን ካልወሰድክ ህይወት ላይ ምንም የምትቀይረው ጥንቃት ምንድን የሚባለው ጥንታት ብቻ ትንሽ የምትቀይረው ነገር አለ። ያንን ነገር ወቅ አክሽን ካልወሰድክ ምንም ጥቂትም የምትቀይራት ነገር አትኖርም እና አክሽን ውሰድ። አሁን ላይ ሰክሰስፉል ሆነው የምታያቸው ሰዎች አክሽን ወስደው ነው። አክሽን መውሰድ አለብን። አክሽን ወስዳለሁ፣ አክሽን ውሰድ። የምንፈልጋቸውን ሰዎች እንሆናለን። ዘ 5 ሰከንድ ሩልን ተከተል። ብዙ የሚጠቅም ነገር ይኖራል። በአንዴ ስኬታማ ያደርጋል ማለት አይደለም፣ ግን ስኬታማ እንድትሆን ነገሮችን ያፈጥንልሃል። ቲፖችን እንደዛ ውሰድ። ሰልፍ ኢምፕሩቭመንት ቲፖች መጽሐፍ ማንበብ ብቻ ስኬታማ ያደርጋል ማለት አይደለም። ጂም መግባት ብቻ ስኬታማ ያደርጋል ማለት አይደለም። ግን መሆን የምትፈልገው ሰው እንድትሆን ነገሮችን ያፈጥኑላል። እኔ 24 ሰዓት ተኝቼ የተወሰነ ሰዓት 1 ሰዓት ብቻ የምሰራውን ስራ ሰርቼ በየቀኑ ያንን ነገር በደጋገሙ መተኛቴ እንዳለ ስክሮል ማድረጌ እንዳለ ሆኖ ራሴ 1 ሰዓት ፑሽ ካደረግኩኝ የዛሬ 10 ዓመትም ቢሆን 20 ዓመት ሰክሰስፉል መሆን አይቀርም። ዲሲፕሊን ሆኜ የሆነ ስኪል ካለ ግን ያንን ነገር በ2 እና በ3 ዓመት ማድረግ የምትፈልግ ነገር ከሆነ ጤነኛ ሀቢቶች ያስፈልጓል። ሁሉንም ነገር ኮንትሮል ማድረግ አለብህ። የምትበላውን ነገር፣ ሀቢቶችን፣ የምታያቸውን ነገሮች፣ የምትሰማቸውን ነገሮች፣ የምታደርጋቸውን ነገሮች ኮንትሮል ማድረግ አለብህ። ፈጣን እንድንል ያ ነው የሰልፍ ኢምፕሩቭመንት ዋና ዓላማ። ያ ነው ራስን ቢውል የማድረግ ዋና ዓላማ። ስለዚህ አክሽን ውሰድ እንዳልኩ 5 ሰከንድ ሩልን ተከተል። በሌላ ቪዲዮ እንደዚህ ቪዲዮ ቢያንስ በሳምንት አንድ ኖርማል ፎርማል ቪዲዮ ይኖራል። ፎርማል ቪዲዮ ኤዲት ተደርጎ ቲፖች እንሰጣችኋል። ከዛ በተጨማሪ ደግሞ ላይክ እንደዚህ ኖርማል እኔ የተሰማኝን ነገር ሼር ማድረጋችሁ ይጠቅማችኋል ብዬ የማስባችሁን ነገር ምንም ከታውት ሳይደረግ የምሰራላችሁ ቪዲዮ ይኖራል። እንደዚህ ቀጣይ እንደዚህ ልታወራን ስለዚህ ብትነግረን የምትሏቸው ነገሮች ካሉ የምነግራችሁ ነገር ይኖራል። በሌላ ቪዲዮ እስከምንገናኝ ፒስ አውት።